ሰላማችሁ በጥፍ ይብዛ። ዛሬ ማሳያችሁ ኩኑኒያ ሰላጣ ነው ማለት ነው። በጣም አሪፍ ሰላጣ አሰራር አሳያችኋለሁ እና ይሄን ሰላጣ በቱና አድርጌ ነው ማሳያችሁ። ለዳይት ለሚሆኑ ሰዎችም እንደገና ደግሞ እንደዚሁ ለኖርማልም በጣም ለጤና ተስማሚ የሆነ ነገር ነው እና እዚህ ጋራ እኔ አንድ ሲኒ ነው የምጠቀመው። እኔ ሰርገኛውን ነው የምጠቀመው። በነጩም አለ በጥቁሩም አለ፣ በእንደዚህ ነው። እኔ ግን ሰርገኛውን ነው የምጠቀመው። እኔና መዳኒ ብቻ ነው እንበላው። እዚህ ጋራ አንድ ሲኒ እጠቀማለሁ። ውሃ ጨምርና እቀቅለዋለሁ ማለት ነው። ውሃ ጨምሬ መቀቀል ነው። ለ12 ደቂቃ እቀቅለዋለሁ። በነገራችን ላይ ከመቀቀላችሁ በፊት ግን ማጠብ አለባችሁ። ይታጠባል። ግን በወንፊት ላይ አርጋችሁ ነው የምታጥቡት። ይሄ በወንፊት ላይ አርጋችሁ ነው የምታጥቡት። በወንፊት ላይ ካልሆነ አይሆንም። በወንፊት ላይ አርጎ ማጠብ ነው። በወንፊት ላይ አርጋችሁ ነው የምታጥቡት። በወንፊት ላይ ካልሆነ አይሆንም። ይሄው ይኸውላችሁ ይሄንን ይመስላል። እንግዲህ በጣም አሪፍ ነው። ውሃውን መጥቶልኛል። አሁን አወጣዋለሁ ማለት ነው። አውጥቼ አቀዘቅዘዋለሁ ለአንድ ለ10 ደቂቃ። እሺ አሁን እዚህ ጋር ሽንኩርት አለኝ። ሽንኩርቱን ደቀቅ አድርጌ ከትፈዋለሁ። ሱማትራ ነው ይሄ። ይሄን ደቀቅ አድርጌ ነው የምከትፈው። በጣም ጎበዝ አይደለም ሽንኩርት በእጅ መክተፍ። በጣም ትንሽ ሽንኩርት ናት እቺኛዋ ሽንኩርት። አንድ ሾርባ ማንኪያ የሚያክል ማለት ነው። አሁን ደግሞ ይሄን ትልቁን ቃሪያ ማቃጥለውን ማለት ነው። ባርድ ይሉታል ወይም ደግሞ ፍልፍል ሮሚ። ሁለት የሾርባ ማንኪያ የሚሆን። እሺ አሁን እዚህ ጋር ምን አደርጋለሁ? ይሄን ትልቁን ቃሪያ ማለት ነው መልሼ ከትፋለሁ። ከለር በጣም ሞቅ ብሎ ስለሚታይ ከለር ያሳምርልኛል። በዛ ላይ ደግሞ ቆንጆ ጣዕም ይሰጥልኛል። ለዚህ ነው የተለያየ ቃሪያ አይነት የምጠቀመው። ይሄ ምንም አያቃጥልም። ለሰላጣ ነው የምንጠቀመው። ለተለያየ ምግብም ኦፍ ኮርስ እንጠቀመዋለን። እሺ እዚህ ጋራ ሱማትራ ወይም ደግሞ የኛውን ቅጠል ማለት ነው ኮሪያንደር ቅጠል ወይም ክዝብራ ቅጠል እንጠቀማለን። ክዝብራ ቅጠል
ሎሚ አለኝ፣ የታጠበ ሎሚ ነው። and olive oil, ቆንጆ በርበሬ or ደግሞ ፍልፍል አስዋድ ብላክ ፔፐር፣ ከዛም ጨው፣ አያችሁ እንዴት እንደሚያምር። በጣም አሪፍ ነው። አሁን ይሄን ለእራት ነው ለመዳሜ እራት፣ እኔም ከዚህ ላይ ነው የምበላው። ማንኛውም ጊዜ ይሄን ሰላጣ መስራት ትችላላችሁ፣ ለማንኛውም ወቅት ማለት ነው። ቆንጆ ሰላጣ ነው። እሺ እዚህ ጋር ቱና አለኝ። ቱናው እዚህ ጋር መታጠብ አለበት ለማንኛውም ለጥንቃቄ። እሺ እኔ የቱናውን ዘይት አልፈልገውም፣ ለምን ኦሊቭ ኦይል ስለተጠቀምኩ ማለት ነው። ያለ ዘይት የሌለውንም መግዛት ትችላላችሁ፣ ግን እኔ ዘይት ያለው ነው የተገዛልኝ። ለዚህ ምን ለብቻ አደርጋለሁ። ቱና መሰባበር የለበትም፣ አንሰባብረውም። በጣም መጠንቀቅ አለብን ስንገለብጥ በራሱ ማለት ነው። እሺ አሁን እዚህ ጋራ ምን አለኝ? ይሄው እጨምረዋለሁ። በጣም አሪፍ ነው። እሺ ይሄ ነገር በጣም እዛን እንትኑን ሶሱን እጨምራለሁ። ምርጥ ሰላጣ ማለት ነው። በቃ የምርጥ ሰላጣ ይሄን ሰላጣ ነው። ቱናውን ተጠንቀቁ ስደባለቁት፣ ቀስ ብላችሁ ለጤና ተስማሚ ሰላጣ ማለት ይሄ ነው። እስቲ ጣዕሙ ቴስቱን እንየው አብረን። የመጨረሻ አሪፍ ሰላጣ የመጨረሻ በጣም አሪፍ ሰላጣ ሆኖ ያ ሰላጣ ይሄንን ይመስላል። ላይክ ሼር አድርጉ።